እኛ ዓላማችን ነፃነት እንዲመጣ የህዝብ አስተዳደር እንዲመጣ የኢትዮጵያ ህዝብ ያገሩና የህዝቡ ባለቤት እንዲሆን ሌት ተቀን መስራት ስራችን ነው። ስለዚህ እነሱ በፈቀዱት ወይም እነሱ ባበላሹት ላይ የተመሰረተ አይደለም የኢትዮጵያ ህዝብ ነፃነት። የኛ ዓላማችን ነፃ ማህበረሰብ መመስረት፣ ህዝባዊ አስተዳደር መመስረት፣ ዜጎች ተፋቅረው የሚኖሩበትና የሀገራቸው የስልጣን ባለቤት የሚኖሩበትን ሁኔታ መመስረት፣ ለዛ ደግሞ አስፈላጊውን ጥረትና መስዋዕትነት መክፈል። ስለዚህ ኢህአዴግ ጠመንጃ ሲያነሳ፣ ኢህአዴግ ምርጫ ቦርዱን የውሸት ሲያደርግ፣ ኢህአዴግ የውሸት ሪፖርት ሲያመጣ ወይም ኢህአዴግ የማላገጫ ምርጫ ሲያመጣ እኛማ ከዚህ በኋላ ብለን እንተዋለን። እንደዛ አይነት ነገሮች መሆናቸው የትግሉን አስፈላጊነትና የግድነት የሚያመጡና የኛም መኖር ግዴታ የሚያደርጉ ነገሮች ናቸው እንጂ ወደ ኋላ የሚያደርጉ አይደሉም። አሁን የተነሱ ጥያቄዎች መዘጋቱ ጭቆና በበዛበት ቁጥር፣ አፈና በበዛበት ቁጥር ከዛ ወደ ነፃነት የሚሄድ ነገር የግድ እንደውም ምርጫ የምታጣበት ጊዜ እንኳን የማሰጥበት ነገር ይፈጠራል ማለት ነው። ስለዚህ ያ መሆኑ ዲሞክራሲም ተፈቅዶ አይመጣም። አገዛዝ ፈቅዶ የሰጠው ዲሞክራሲና ነፃ ያወጣው ሀገርም የለም። ለዚህ የሚሆን አመራር አለን፣ ለዚህ የሚሆን ብቃት አለን። ለዚህም ነው ምርጫ አለ ጊዜ ሰሌዳ አለ ብሎ ሲለን እያላገጥክ ስለሆነ የኢትዮጵያን ዲሞክራሲ የሚመጥን የኢትዮጵያን ሕዝብ ፍላጎት የሚያሳካ ነገር እስካልተደረገ ድረስ አሁን ባለው ሁኔታ መሄድ ቧልት ነው፣ በኢትዮጵያ ሕዝብ ማላገጥ ነው፣ ለኢዲሞክራሲያዊነት መተባበር ነው። ስለዚህ ይሄ መጥፎ መንገድ ተቀይሶ ኢትዮጵያ ወደ መንገዱ መግባት አለበት ነው። ስለዚህ የኛ አስፈላጊነት ከመጥበብ ወደ መዘጋት መሄድ አይደለም። ከመዘጋት አልፎ ኢህአዴግ ሌላ አይነት ቅርጽ ቢያመጣም የኛ አስፈላጊነትን የበለጠ አስፈላጊ ያደርገዋል እንጂ አላስፈላጊ አያደርገንም የሚለው ግምት ውስጥ እንዲገባ ነው። ሃይማኖታዊ ተቋማት ላይ ጸሎት ማድረግ የሚለው እውነቱን ለመናገር ኢትዮጵያ የታላላቅ ሃይማኖቶች ሀገር ነው። ህዝቡም ሆነ ባህሉ ከሃይማኖት የተቀዳ ነው። በብዛት እስልምና፣ ክርስትና በሰፊው የተሰበኩበት ሀገር ነው ሀገር። እንደውም የእነዚህ ሃይማኖቶች መኖር በመንግስት እንደሚነዛው ጥላቻ፣ በመንግስት እንደሚነዛው ልዩነት፣ በመንግስት ሃይማኖትን ለፖለቲካ መጫወቻ እንደማድረግ ነገር ይሄ ህዝብ ረግቶ የኖረው ከረጅም ጊዜ ታሪክና ቅጥጥሮች ከሃይማኖቱ የቀዳቸው ባህሎች እየገሩት ለስነ ስርዓትና ለህግ አክባሪነት ካልነውነት። ስለዚህ እነዚህ ሃይማኖቶች ለሀገር እድገት፣ ለብልጽግና፣ ለልጆች አስተዳደግ፣ ለስነ ምግባር የሚያደርጉት አስተዋጽኦ በጣም በጣም ከፍተኛ ነው። አገሩንም የጠበቁት እነሱ ናቸው ማለት ይችላሉ። ደረቅ ፖለቲከኞች እንደ ካህዲዎች ቢሆን ኖሮ የሀገር እንደ ሀገር መቀጠል አይችልም ነበር። ስለዚህ አሁንም ቢሆን ያለው ነገር በውርጋት ፖለቲከኞች የሀገር ወደ አደጋ መሄድ ስለሆነ ሃይማኖቶች ደግሞ ሀገርን በመጠበቅ ጸሎት በማድረግ ህዝብን በማስተማር ልጆችን ስነ ስርዓት በመያዝ የሚሰማ መንግስትም ካለ በመገሰጽ ትልቅ አስተዋጽኦ ያላቸው አሉ። እና አቡነ ጴጥሮስ ሀገር ነው ያለው። ያ ማለት ህገ መንግስቱ የሚለው ነገር ሌላ ነው፣ ከዚህ ጋር አይገናኝም። ሀገራችን አስቸጋሪ ሁኔታ ናት፣ ጭንቅ ላይ ነው ያለነው። ረሃብ በዝቷል፣ ጦርነት በዝቷል፣ በመንግስትና በህዝብ መካከል ያለው መለያየት በዝቷል። አባቶቻችንና ሃይማኖት መሪዎቻችን በጸሎት አግዙን ብሎ ማለት ፖለቲካና ሃይማኖቱን ማቀላቀል አይደለም። ለሀገር ሃይማኖቶቻችን ክብር መስጠት ነው እንጂ በሸሪዓ እንተዳደር፣ የኢትዮጵያ ቤተክርስቲያን እንደድሮ ስሶ መንግስት ይኖራል፣ ህገ መንግስታችን ቃልዋዲ ይሁን የሚል ነገር አላመጣም። ህገ መንግስቱ የሚለው መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ጣልቃ አይገባም፣ መንግስትና ሃይማኖት የተለያዩ ናቸው የሚል እንጂ እነዚህ እንደ ሲቪክ ማህበራትና እንደ ሃይማኖት ያሉ ነገሮች በአገር ግንባታ ሂደት አስተዋጽኦ የላቸውም ማለት አይደለም። ትልቅ አስተዋጽኦ አላቸው። ያለው በዛ መንገድ ነው። ያገባቸዋል፣ የዚህ ሀገር ነገር ያስጨንቃቸዋል፣ የዚህ ሀገር ነገር ይመለከታቸዋል። የሃይማኖት መሪዎችን መግለጫ ሰጡልኝ እያለ ኢህአዴግ ምርጫውን በተመለከተ ሲል አልነበረም እንዴ? በምርጫ 97 ጊዜ እኛ ያለን አለ ሀገራችን ያለችበትን አስቸጋሪ ሁኔታና አሳሳቢ ነገር እንድንወጣው በጸሎት አግዙን፣ በጸሎት እርዱን ያለው። ስለዚህ ይሄ ከህገ መንግስቱም ጋር 50 ሜትር አይደለም ማለት ነው ያለው፣ ሽራፊ ሜትር አይደለም። ሽራፊ እንደውም ኢህአዴግ ነው የሄደ ሀገሩን እየበጠበጠ ያለው እዛ ውስጥ። ሰሞኑን በቤተክርስቲያን ምን ሰማዋል? በሙስሊሙ ማህበረሰብ የቆየ ከ2 ዓመት በላይ የቆየ ችግር አለ። ኢህአዴግ ነው እንደውም እየገባ እያዳከረ ያለው እንጂ እኛ ሃይማኖቶችን አክብረን የምንፈራው ነገር ኑሮን በስርዓት ነው ያዝናቸው። ከህገ መንግስቱም ደረጃ
በየትኛው መንገድ የሚጋጭ ነገር እንዳለ እናንተም በሁለት ታውቁት ይችላል ያስፈልጋል። ይሄ የኢህአዴግ ጥራዝ ነጠቅ ማደናገሪያ ፕሮፓጋንዳ ጭንቅላታችሁ ላይ እንዳይረብሽ ክሊር በሆነ ሁኔታ ነው ይሄንን ስናደርገው መብትም ነው። አንድም ከህግ ጋር የተሸራረፈ ነገር እንደሌለው የምር ልታውቁት ይገባል። የተደናበረም ነገር እኛም ዘዴና ቅስጥም አላስፈልግም። በዘዴ ያደረግነው ነገር ነው። በሙሉ መብትና በሙሉ ህጋዊነት ላይ የተደረገ መሆኑን ሪማርክ ልትይዙበትና እንደው አንሸዋራችሁ እንዳትዘግቡትም ለማለት እፈልጋለሁ። እነዚህ እንግዲህ የምርጫ ቦርድን የጊዜ ሰሌዳ ማጽደቅ በተመለከተ ለዚህም ነው እኮ ምርጫ ቦርድ ምንም ነገር እንዳልተፈጠረ ነገሮች ሁሉ እንደነበሩ እየሄዱ እንደሆነ አድርጎ ቀጥሎበታል። ይሄ ግን ጋዜጠኞች ታስረዋል፣ የፖለቲካ መሪዎች ታስረዋል፣ አታሚዎች ተዘግተዋል። በየትኛውም መንገድ የፖለቲካ ንቅናቄ ማድረግ አይቻልም። በመንግስት ቁጥጥር ስር ያለው ሚዲያ ሰማያዊ ከተመሰረተ ስንት ቀን እንደዘገበ ትዝ አይለኝም። በዚህ ሁኔታ ውስጥ ምርጫ ማለት የአማራጮች ጉዳይ ያ በሆነበት ሁኔታ ምርጫ መሳተፍ የዚችን ሀገር አስቸጋሪ ሁኔታ ማባባስና ለችግሩ ማስተዋጽኦ እንደማድረግ ይቆጠራል። ስለዚህ ይሄንን መልካስ ጊዜ ሰሌዳ በጣም ቴክኒካል ይሆናል። በጣም በየደብዳቤያችን በየመስሪያ ቤታችን ሊጽፍልን ይችላል ያደርገው። ይሄኛው ነፃና ፍትሃዊ ምርጫ ካልተደረገ በሀገራችን ውስጥ ያለው ኢኮኖሚ፣ ፖለቲካዊ፣ ማህበራዊ ምስቅልቅል ተደምሮበት በህዝብ ላይ ማላገጥ ሲበዛ ህዝብ አንድ ክሪቲካል ማሳለ ከዛ አልፎ የማንወጣው ነገር የሚያደርስ ስለሆነ ይሄ ምርጫ እንዲሁ ዝም ብሎ እንደበፊቶቹ ምርጫ ሊሆን ስለማይችል ይሄንን ደግሞ ህዝቡ አውቆ የዓለም አቀፍ ማህበረሰቡ አውቆ በውጭ የሚኖሩ ኢትዮጵያውያን አውቀው መጀመሪያ ነፃነት በሌለበት ሁኔታ ምርጫ ሊኖር አይችልም። ነፃነት ከሌለ የህዝብ አስተዳደር ሊመጣ አይችልም። የህዝብ አስተዳደርና ዲሞክራሲ ቀጥሎ የሚመጣ ነገር። የህዝብ አስተዳደር ለመኖር ነፃ ሚዲያ ያስፈልጋል። የህዝብ አስተዳደር ለመሆን ነፃ ዳኝነት ያስፈልጋል። ነፃ ምርጫ ቦርድ ያስፈልጋል። ነፃ ማህበረሰብ ያስፈልጋል። ነፃነት ሳይኖር ምርጫ እንዴት ሊኖር ይችላል? መጀመሪያ ለመምረጥ ነፃ መሆን ያስፈልጋል። ስለዚህ ይሄ ነፃነት ለፍትሃዊ ምርጫ ፕሪሪኩዊዚት ነው። ምንድነው? ቅድሚያ አስፈላጊ ቅድመ ሁኔታ ነው። ያ በሌለበት ሁኔታ የሚደረግ ምርጫ ስላደለ በጃንሆይም ተደርጓል፣ ምርጫ በደርግም ተደርጓል፣ በኢህአዴግም 4 ተደርጓል። እነዛ ምርጫዎች ሁሉ ኢትዮጵያን ከአገዛዝ ወደ ዲሞክራሲ አላሸጋገሩ። ያ እንዲሆን ካስፈለገ ነፃነት የመጀመሪያው ነገር ነው የሚል አቋም በመውሰድ ነው።